ይህንን ታሪካዊ ቪዲዮ ላይክ ብቻ ሳይሆን ሴቭ በማድረግም ይጀምሩ። ምክንያቱም ገና ቪዲዮ መስራት ሲጀምር ነው የማውቀው ምርጥ የጤናማ አኗኗር ወዳጄ ነው ትላላችሁ። ኑሮ ለማሸነፍ በባህር ተጉዛችሁ ጉልበታችሁን ብቻ ሳይሆን ነፍሳችሁንም አስይዛችሁ እየለፋችሁ ያሰባችሁት ሳይሞላ ጭንቀት ብቻ ለተረፋችሁ መፍትሄ ባልተገኘለት በሽታ ተይዛችሁ እንቅልፍ ላጣችሁ የሞቀ ያማረ ትዳራችሁ በልጅ ማጣት ሰበብ ጭንቀት ጉልበቱን ላበረታባችሁ ቁርስ በልታችሁ ስለምሳ ለምትጨነቁ የዕዳ ብዛት አንጎላችሁን ለወጠረ የትምህርት ቤት ፈተና ደርሶባችሁ ለጨነቃችሁ የነዳጅ ታክሲ ዘይት የቤት ኪራይ ጤፍ በአጠቃላይ የኑሮ ውድነት ውጥር ጭንቅ ላደረጋችሁ ሁሉም የተለያየ ምክንያቶችና የተለያዩ መፍትሄዎች ቢኖራቸው የጋራ የሚያደርጋቸው በእኛ ላይ ጭንቀትና ውጥረት መፍጠራቸው ነው። ይህ ደግሞ በሂደት በጤናችን ላይም ከፍተኛ ጉዳት ያስከትላል። ይህም እንዳይሆን በተፈጥሯዊ መንገድ በቀላሉ እረፍት የምታገኙበት ቢያንስ ጥሩ እንቅልፍ የምትተኙበት ወይም ጥሩ እንቅልፍ ለመተኛት የሚያግዛችሁ አራት ድንቅ የጤና በረከቶች በውስጣቸው የያዙ ዝቅተኛ የጎንዮሽ ጉዳት ያላቸው በአጠቃላይ ቀላል የሆኑ አራት ጸረ ጭንቀት የሆኑ ሻዮች አፍልተን እንጠጣለን። ብርጭቋችሁን ከእጃችሁ እንዳይለይ አብራችሁ የዚህ ቻናል ታሪካዊ አካል ትሆናላችሁ። በአጠቃላይ እኛ ነው ያሳደግነው ይሄንን ቻናል ትላላችሁ። ስለዚህ ላይክ ሴቭ በማድረግ ቪዲዮን ጀምሩ። ቀጥታ ወደ ቪዲዮ እንገባለን። ዛሬ ሁሉም ሰው በሚባል ደረጃ ስለሚያሳስበው ጉዳይ እንነጋገራለን። ውጥረት፣ ስትረስ ወይም ጭንቀት አንዛይቲ። በአሜሪካ የስነ ልቦና ጥናት መሰረት 43% የሚሆኑ ሰዎች ካለፈው ዓመት የበለጠ ጭንቀት እንደተሰማቸው ሪፖርት አድርገዋል። በሀገራችን ደግሞ ያው ጥናት ስላልተደረገ ነው እንጂ ከዚህ በላይ እንደሚሆን ምንም ጥርጥር የለውም። ውጥረት ስር ሲሰድ እንደ ራስ መታት፣ የሰውነት ህመም፣ እንቅልፍ ማጣት፣ የመገጣጠሚያ ህመም እንዲሁም የደም ግፊት መጨመር ሊያስከትል ይችላል። ለእነዚህ ሁላ ችግሮች መፍትሄ ባይኖር ኖሮ ይባሱኑ ጉዳዩ አሳሳቢ ይሆን ነበር። ነገር ግን ሁሉም ችግሮች የራሳቸው የሆነ መፍትሄ ያላቸው። በዛሬው ቪዲዮ ውጥረትና ጭንቀት ፍጹም ቀላል በሆነ መልኩ ጭንቀትን ለማባረር ሳትጨነቁ እየተዝናናችሁ የምታስወግዱበትን ተፈጥሯዊ ሻዮች አሳያችኋለሁ። ስለ እያንዳንዱ ሻዮች ጥቅም እና ጉዳቶች በዝርዝር እንመለከታለን። እንዲሁም እንዴት እንደሚዘጋጁና ምን ያህል መጠን መጠጣት እንዳለባቸው እናያለን። ተዘጋጅቶ እስኪቀርብላችሁ ድረስ ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ይጠባበቁ። ሙሉን ቪዲዮ ሳታዩ በጭራሽ እንዳትጠጡ። ቀጥታ ወደ መጀመሪያው ጭንቀትና ውጥረትን አሳዶ ድባቅ የሚመታው ሻይ ካሞሚል በውስጡ የያዘው ወሳኝ ንጥረ ነገር በአንጎል ውስጥ ካሉ ተቀባይ ሪሴፕተር ጋር በመጣመር እረፍትን ያበረታታልና ጭንቀትን ይቀንሳል። እንዲሁም የደም ግፊትና የልብ ምትን ሊያስተካክል ይችላል። በተለይ የእንቅልፍ ጥራትን ያሻሽላል። በፍጥነት ለሽ እንድንል ይረዳናል ማለት ነው። ደግሞ ሰብስክራይብ ሳታደርጉ እንዳትተኙ። የምግብ መፈጨትን በማሻሻል ወደር አይገኝለትም። የሆድ ቁርጠትን ያስታግሳል። መቼ ካላችሁ በአግባቡና በመጠኑ እስከወሰዳችሁ ድረስ ብቻ። መጠኑን ካለፋችሁ ግን እነዚህን የጎንዮሽ ጉዳት ሊያስከትል ይችላል። እንደ ድካም ስሜት፣ ድብርት፣ ማቅለሽለሽ እንዲሁም አለርጂ ሊሰማችሁ ይችላል ማለት ነው። እርጉዝና የምታጠቡ ሴቶች አስቀድማችሁ ሐኪማችሁን ማማከር ይግድ ይላል። በመቀጠል ምን ያህል ብንጠቀመው ጤናማ ነው የሚለውን ስንመለከት በቀን ውስጥ ከ1 እስከ 2 ኩባያ ቆንጆ ነው፣ በቂም ነው። ሁለተኛው ተአምረኛው ጸረ ጭንቀት ጸረ ውጥረት የሆነው ሻይ ደግሞ ላቬንደር ነው። በአሮማ ቴራፒ ውስጥ በጣም ተወዳጅ ነው። ለአእምሮ ጤና የሚጫወተው ሚናም ከፍተኛ ነው። እንደ ህፃን ልጅ አባብሎ ሲያስተኛ ወደር አይገኝለትም። በተጨማሪም እንደ ተፈጥሯዊ የህመም ማስታገሻም ያገለግላል። አሁንም በጥንቃቄ እስከተወሰደ ድረስ። ምክንያቱም የጥቅሙን ያህል እነዚህን ጉዳቶች ሊያስከትል ይችላል። እንደ የቆዳ መቆጣት፣ ማሳከክ፣ ተቅማጥ እንዲሁም የራስ ምታት። ላቬንደር ደካማ የሆነ የሆርሞን እንቅስቃሴ ስላለው የሆርሞን ሚዛን ላይ ተጽዕኖ ሊያሳድር ይችላል። ከዚህ በፊት የሆርሞን ነክ ችግር፣ የካንሰር ችግር ያለባችሁ ሰዎች ማስወገድ ወይም ሐኪማችሁን ማማከር አለባችሁ። አዋቂና ጤናማ ለሆነ ሰው በቀን 1 ኩባያ በቂ ነው። ሶስተኛው አሁንም ድንቅ የሆነው የጭንቀት አስወጋጅ ሻይ ፓሽን ፍላወር ነው። ለብዙ ዓመታት እንደ ማረጋጊያ ሲያገለግል ቆይቷል። ጥናቶች እንደሚያሳዩት ይህ ሻይ ከአንዳንድ መድኃኒቶች ጋር ተመሳሳይ የሆነ የጭንቀት መቀነስ አቅም አለው። የእንቅልፍን ጥራትን እጅጉን ያሻሽላል። ፓሽን ፍላወር ጠቃሚ ቢሆንም ጥንቃቄ ይፈልጋል። ከመጠኑ በላይ ሲበዛ እንደ ማዞር፣ ድብርት፣ ግራ መጋባት፣ ድባቴ እና ያልተለመደ የልብ ምትን ሊያስከትል ይችላል። በጭራሽ እርጉዝና የሚያጠቡ እናቶች ሊወስዱት አይገባም። በቀን 1 ኩባያ ብቻ ይጠጡ። ከጠጡ መኪና እንዳያሽከረክሩ። ወደ አራተኛው ወሳኝ ሻይ ስንገባ የጊዜዋ ወይም አሽዋጋንዳ ሻይ። ጊዜዋ ተዘርዝሮ የማያልቅ ልዩ ጥቅሞች ያሉት ድንቅ ተክል ነው።
ጊዜዋ እያለደችሽ ምን ነው ታመመ ልጅሽ የተባለለት የፈውስ አባትም ነው። በሌላ ቪዲዮ ስለ ጊዜዋ የጤና በረከቶች በዝርዝር እነግራችኋለሁ። ለዛሬው ግን እንዴት ውጥረትንና ጭንቀትን ድራሹን እንደሚያጠፋ ስነግራችሁ ወይም ሳሳያችሁ የውጥረት ሃርሞን የሆነውን የኮርቲሶል ዝቅ በማድረግ የራሱን ሚና ይጫወታል። ከ8 እስከ 12 ሳምንት ከ300 እስከ 600 ሚሊግራም ብቻ በመውሰድ ጭንቀታችሁን እርሱት ነው የምላችሁ። ጭንቀትን ትረሳላችሁ። እንደ ሁሉም ሻዮች መጠንን ማብዛት ደማቅለሽለሽ ተቅማጥ ሊያጋጥማችሁ ይችላል። ከ3 ወር በላይም ደግሞ አትጠቀሙት። የምታጠቡና እርጉዝ እናቶች በጭራሽ እንዳትጠቀሙ ወይም ደግሞ ሐኪማችሁን አማክሩ አስቀድማችሁ። በተጨማሪነት ከውጥረት ደግሞ እንደ ቲፕ ደግሞ መጨመርላችሁ እንደ አረንጓዴ ሻይ፣ የናና ሻይ መጠቀም ደግሞ ቆንጆ መረጋጋትንም ይሰጣችኋል። በመጨረሻም እንዴት ከላይ የተዘረዘሩትን ሻዮች እናዘጋጅ ብላችሁ እንደምትጠይቁኝ አልጠራጠርም። ስለ ዝግጅቱ ስናይ ደግሞ በመጀመሪያ 1 ኩባያ ንጹህ ውሃ እናዘጋጃለን። በላዩ ላይ 1 የሻይ ማንኪያ የደረቁትን እጽዋቶች ከላይ የዘረዘርናቸውን አንደኛውን ትጨምሩበታላችሁ። በጣም ልዝብ ባለ እሳት ከ5 እስከ 10 ደቂቃ ታፈላላችሁ። የትኛውንም የተፈጥሮ ሻይ ስታፈሉ እሳቱን በጣም ለዝብ ባለ አድርጉ። በደንብ ንጥረ ነገሮቹ ቀስ ብለው እንዲወጡ ማለት ነው። ከዛን ታወርዱታላችሁ። ከፈላ በኋላ በማጥለያም ታጠላላችሁ። ለጣዕም ማር ወይም ሎሚ ብትጠቀሙ አሪፍ ይሆንላችኋል ማለት ነው። እዚህ ጋር አንድ ወሳኝ የሆነ ምክር ወይም ደግሞ ሐሳብ ልንገራችሁ። ሻዩን ስታፈሉት ራሳችሁ አፍሉት። ከ5 እስከ 10 ደቂቃ በላይ አይፈጅ። በዛች ደቂቃ ውስጥ ግን ሙሉ ትኩረታችሁ ሻዩን ማፍላቱ ላይ ስለሚሆን ቢያንስ በቀን ውስጥ ከ5 እስከ 10 ደቂቃ መረጋጋትን ታገኛላችሁ ማለት ነው። በምትጠቀሙበት ሰዓት ደግሞ ሙሉ ትኩረታችሁን በጣዕሙ ላይ፣ በከለሩ ላይ፣ በሽታው ላይ ወይም በሻዩ ሙቀት ላይ ትኩረታችሁን አድርጉ። እነዚህን የጭንቀት መገላገያ ሻዮች ሲጠቀሙ በቀን ውስጥ ከ1 ወይም 2 ኩባያ በላይ አይብለጥ። ከመጠን በላይ አትጠቀሙ። አዲስ ደግሞ ጀማሪ ከሆናችሁ ደግሞ በትንሹ ጀምሩ። ሰውነታችሁንም እያዳመጣችሁ ተጠቀሙ። መድኃኒት የምትወስዱ ወይም ደግሞ የተላላፊ ያልሆኑ በሽታዎች ካለባችሁ አስቀድማችሁ ሐኪማችሁን ማማከር እንዳትዘነጉ፣ ይህን ከመጠቀማችሁ በፊት ማለት ነው። ዛሬ አዲስና ጠቃሚ መረጃ እንዳገኛችሁ ተስፋ አድርጋለሁ። እናንተ የትኛውን ሻይ ተጠቅማችሁ ታውቃላችሁ ከዚህ በፊት ወይም ደግሞ የትኛውን ለመጠቀም ወሰናችሁ? እስቲ በኮሜንት ደግሞ ይሄ ነው በሉና አካፍሉ። ይህንን ቪዲዮ ከወደዳችሁት ከተመቻችሁ ብቻ ሼር በማድረግ ዳግም እንድንገናኝ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሻዩን በጥበብ ይጠጡ። ዳግም በጤና ያገናኘን። ምችት ይበላችሁ።